ሰላም ውድ ተመልካቾች፣ የሀገሬ ልጆች፣ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። ወይ አንድች ይቅርታ፣ ሽንኩርት እንትን ስል አላሳየኋችሁም። ቲማቲም ከጨመርኩ በኋላ ነው እና ብረት ድስቷ ደግሞ እየተነቃነቀች አቃተችኝ በአንድ እጄ ስለሆነ የግራ ስራ ነው የሚመስልና እንትን ነው የምሰራው። መኮሮኒ በሸመል እዚህ ጋር ሶሱን እየሰራው ሳልሳ እየሰራሁ ነው። የዶሮ ነው የምሰራው ማለት ነው። ለሐም መፍሩም ሳይሆን የተፈጨ ስጋ ሳይሆን የዶሮ ነው። እዚህ ጋር ደግሞ በሸመሉ ለክሬም ዱቄት አዘጋጅቻለሁና ተከታተሉኝ እስከ መጨረሻው። ግን በአንድ እጅ ስለሆነ በትክክል ላልቀርጸው እችላለሁ። ቢሆንም ደግሞ የአቅሜን እሞክራለሁ። አሁን ይሄን እሳት ላይ ገና አልጣርኩትም። እችላ አድርስና ከዛ እሱን ጥዳለሁ ማለት ነው። ይሄው ዶሮ እዚህ ጋር አለኝ ማለት ነው። እንትን አለኝ ማለት የተረፈ ነው ከምሳ ላይ። አዲስም ማድረግ ትችላላችሁ። ሳህኔን ደግሞ ይቅርታ ሞኮሮይፍ ውስጥ የሚያሞቂያ ስለሆነ ለዛ ነው ማለት ነው። አሞቄበት ነው የተቃጠለ ሳህን እንዳትሉኝ፣ የተሰባበረ እና እንደዚህ አድርጋችሁ ዶሮአችሁን ይቅርታ እንግዲህ አንድች ለድመቴ ይሆናል። እንዳትፈርዱብኝ አደራ። ምን አይነት ከረፈፍ ነች እንዳትሉኝ። አንድ እጅ ስለሆነ ነው። አንድ እጅ ይቀርጻል፣ አንድ እጅ ደግሞ ይሰራል። ውዶቼ ጋር ጨምሮ ነጭ ሽንኩርት ከሽንኩርት ሳቁላላ ነው የጨመርኩት። አሁን ቅመማ ቅመሞችን ነው የምጨምር ማለት ነው። ይሄ ውዶቼ እዚህ ጋር ጨማምሬበታለሁ ማለት ነው። ቁንደ በርበሬ፣ ሄል፣ ቀረፋ ጨምሬያለሁ፣ ጨው ማለት ነው። ያው የዶሮ ለማለት ፈልጌ ነው እንጂ ሁላችሁም ያን ሰራላችሁ። ግን የዶሮም ይሰራል። በዶሮም በጣም ቆንጆ ነው፣ ጣፍጣል ለማለት ፈልጌ ነው ውዶቼ፣ ውድ ተመልካቾቼ። አበረታቱ ደግሞ እኔ ከእናንተ በልጬ ሳይሆን ሙያ ያው ቪዲዮ ለመስራት ያለው ቪዲዮ እንድታዩልኝ በትህትና ማለት ነው። ወዶቼ በዚህ መልኩ እንጨርሻለሁ ማለት ነው። እንደዚህ ቀመጥና ዱቄቴን አድርጎ አሽምኑ ሲጋ ጨምራለሁ። ምንድን ነው የሚባለው ነበር? ዝብዳ ዝብዳ አይደለም፣ ሰምን ጨምራለሁ ማለት ነው ዱቄቴ ላይ። ይመቸኛል አይመቸኝም መሰል ጨምሬ ከጨረስኩ በኋላ ሳይቻለሁ
ይሄው ሰምን እንደዚህ ጨምሬ እንደዚህ ትንሽ እንትን እለዋለሁ ማለት ነው። አምሰዋለሁኝ በዚህ መልኩ ውዶቼ። ይሄው እዚህ አድርሻለሁኝ። ትንሽ ዘይት ጨምራለሁኝ እንዳይጓጉልብኝ ማለት ነው። ይሄው እንደዚህ ሆኖልኛል። እንትን ዘይት ጨምሬበት ማለት ነው። ቀልጦልኛል። እንትኑ ያጓጉልብናል የቅቤው ብቻ ከሆነ። ከዛ እዚህ ጋር ደግሞ ኒዶ ወተት አለኝ። ወተት የካርቶኑ ስለሌለኝ ኒዶ ነው የተጠቀምኩት። ይሄንን አሁን ጨምራለሁ። አሁን ደግሞ ያው ቁንደ በርበሬና ሄል ጨምራለሁ እና ማጂም አዘጋጅቻለሁ እዚህ ጋር። ያው አንድ እጅ ስለሆንኩ አልተመቸኝም፣ ይቅርታና ደግሞ አዲስ ጀማሪም ስለሆንኩ ብዙም አይደለሁም፣ ቦታውም ደግሞ አይመችም አስቀምጦ ለመስራት እና ለዛ ነው ውዶቼ። ማጂውን ጨምሬ ቁንደ በርበሬ ሄሉን ጨምሬ ጨው ከጨመርኩ በኋላ መለሳለሁ። ይሄ ውድ ተመልካቾቼ ማጂ ጨምሬያለሁ፣ ቁንደ በርበሬ ጨምሬያለሁ፣ ሄል ጨምሬያለሁ። እንደዚህ አድርጌ ጨምር። እንግዲህ እንትኑን ያላሳየኋችሁ ስላልተመቸኝ ነው መጠኑን። እና ደግሞ መጠኑን እንደየቤታችሁ ነው እናንተ እንደ ብዛታችሁ፣ ትንሽም ሰራችሁ ብዙም ሰራችሁ እንደ መጠኑ ነው። እና እዚህ ጋር የመኮሮኒ ውሃ ጥጃለሁኝ። ከዛ ደግሞ ይሄንን እጨምራለሁ፣ ክሬም እርጥብ እጨምራለሁ ማለት ነው። ይሄው ውድ ተመልካቾቼ ክሬሜ እንደዚህ ደርሶልኛል በሸመሌ። በቃ ከዚህ በላይ ባንተከተከው በጣም ይወፍርብኛል። በቂው ነው። ለምን መኮሮኒ እንትን እስከምል ድረስ ሲቀመጥ የመወፈር ባህሪ ያለው ማለት ነው። በቃ ጨረሱ ይሄንን። ከዛ አሁን ደግሞ መኮሮኒን ጨምሬያለሁ፣ ጨው ጨምሬያለሁ። መልኩ መኮሮኒ ሲበስል ይሄ ውዶቼ መኮሮኒን አጣንፍፍ ያለው ጨርሻለሁ። አሁን ዶሮውን ነው የምጨምረው። እስቲ እንዲታይ ግማሹን እዚህ ጨምርና እዚህ ጋር ደግሞ አስቀርቻለሁ ማለት ነው። ለምን ከመሀል ማረገው ይሄው እንደዚህ ካማሰልኩ በኋላ ዶሮን፣ ከዛ ትንሽ በሸመል ደግሞ እንደዚህ፣ ከዚህም ደግሞ ትንሽ እንደዚህ። አያችሁት እንዴት ቆንጆ እንደሆነ። አስቀድሜ አጥፍቼው ማለት ነው። እንደዚህ አደርጋለሁ ትንሽ። ከዛ አይንም አማስዬ እመለሳለሁ። አንድ እጅ። አሁን ደግሞ ትንሽ እዚህ ጋር በሸመል ይደረጋል ቃይ ላይ። እንደዚህ ጨምርና ይሄው የቀረውን ዶሮ እንደዚህ አርጌያለሁ ከመሃል። አሁንም ትንሽ በሸመል ትንሽ ነው እንጂ እንደላኛው አላበዛም።
በቃ በቂ ነው። ይሄ ለመሀለኛው ቀሪው መኮረኒ ያው ከዛ ይሄንን ደግሞ አስተካክዬ መለሳለሁ። ይሄ አሁን ደግሞ በሸመል ከላይ ይደረጋል ማለት ነው። ጨምሬ መለሳለሁ። አሁን ይሄ ወዶቼ በዚህ መልኩ ጨርሻለሁ። የላኛው በደንብ መጥገብ አለበት በሸመል። እዚህ ጋር ደግሞ አንድ እንቁላል ቁንዶ በርበሬ ጨው አድርጌ መትቼ አስቀምጫለሁኝ። ከዛ ይሄንን ደግሞ ከላይ ጨምር እንዲያቀላለን ነው ማለት ነው። ይሄኛው እና ኦቭኔን መጀመሪያ ለኩሻለሁኝ። አሁን በቃ ጨረስኩ ማለት ነው። ሲበስል እንገናኝ ውዶቼ። ይሄው ደርሷል በሚያምር መልኩ። በዚች በኩል ብቻ ነች የቀረቻት። መልካም ምግብ ሞክሩና ኮሜንት አድርጉልኝ።